የሪያል ማድሪድ አሰልጣኝ ካርሎ አንቸሎቲ እንደዚሁም ጁድ ቤሊንግሃም ስለ አርሰናል ጨዋታ ሐሳባቸውን ሰጥተዋል። እንደዚሁም አሰልጣኝ ሚኬል አርቴታ እጅግ ያልተጠበቀ ሰው በተከላካይ ስፍራ ሊጠቀሙ እንደሆነ ተሰምቷል። የሪያል ማድሪድ ሁለት ተጫዋቾችም በጉዳት ምክንያት የአርሰናል ጨዋታ እንደሚያመልጣቸው ታውቋል። እነማን ናቸው? ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾች እንደምናችሁ፣ አብርሃም ፍቅሬ ነኝ። የዕለቱን ወሳኝ መረጃ ወደ እናንተ ለማድረስ ሰዓቴን አክብሬ ስቱዲዮ ተገኝቻለሁ። በነገራችን ላይ በርካቶች ሰብስክራይብ ሳታረጉ ቪዲዮን ትመለከታላችሁ። ለበርካቶች እንዲደርስ የዶል ምልክቷን አንዴ በመጫን ሰብስክራይብ እንድታደርጉ በአክብሮት ልጋብዛችሁ። ቪዲዮም ለበርካቶች እንዲደርስ ላይክ በማድረግ ጀምሩ። በቀጥታ ወደ መረጃዎቹ ልውሰዳችሁ። አርሰናል በኤቨርተን ትላንትና ነጥብ ከጣለ በኋላ የሪያል ማድሪድ ተጠባቂ ጨዋታም በሪያል ማድሪድ ሽንፈት ተጠናቋል። ሎስ ብላንኮቹ እንግዲህ ከአርሰናል ነጥብ መጣል በኋላ በስፔን ላሊጋ በሜዳቸው ሳንቲያጎ በርናባው ቫሌንሺያን አስተናግደው 2-1 የሆነ ሽንፈትን አስተናግደዋል። ታዲያ ሪያል ማድሪድ 2-1 የተሸነፉት በሜዳቸው መሆኑን ተከትሎ በርካቶች ለአርሰናል ጥሩ ድል ነው እያሉ ይገኛሉ። ከጨዋታውና ከሽንፈቱም በኋላ የሪያል ማድሪድ ተጫዋቾችና አሰልጣኞቹ ስለ ማክሰኞው የአርሰናል ጨዋታ ሐሳባቸውን ሰጥተዋል። በነገራችን ላይ የስፔኑ ኃያል ክለብ ሪያል ማድሪድ ባለፉት 3 ጨዋታዎች 8 ግቦች ተቆጥሮበት ማሸነፍ የቻለው አንዱን ብቻ ነው። ቫሌንሺያም እንግዲህ ሪያል ማድሪድን ሲያሸንፍ በሳንቲያጎ በርናባው ከ18 ዓመታት በኋላ ነው። ሪያል ማድሪድ አሰልጣኝ ካርሎ አንቸሎቲ ከሽንፈቱ በኋላ በዛሬው አቋማችሁ እንዴት ነው ማክሰኞ ኤምሬትስ ተጉዛችሁ አርሰናልን የምታሸንፉት ሲባሉ ጥያቄ ቀርቦላቸው ነበረ። ካርሎ አንቸሎቲ ዛሬ እጅግ አስቀያሚ አቋማችንን ነው ያሳየነው፣ ይህ እኛ አይደለንም ሲሉ ተናግረዋል። አሰልጣኝ ካርሎ አንቸሎቲ በዛሬው ጨዋታ ሽንፈት ማስተናገዳችን ይገባን ነበረም፣ እኛ ዛሬ እኛን አልነበርንም ያሉ ሲሆን ማክሰኞ ሁሉንም ነገር ቀይረን አስተካክለን መምጣት አለብን ሲሉ ተናግረዋል። አሰልጣኝ ካርሎ አንቸሎቲ በአርሰናል ጨዋታ ያለንን ሁሉ እንሰጣለን፣ ማጥቃትና ማጥቃት ብቻ ከቡድኔ ጠብቁ ሲሉ ተናግረዋል። ታዲያ ካርሎ አንቸሎቲ በአርሰናሉ ጨዋታ እንደምናሸንፍ እርግጠኛ ነኝ፣ በማጥቃትና ወደፊት በመሮጥ እንጫወታለን ሲሉ እንግዲህ መልእክታቸውን አስተላልፈዋል። የሪያል ማድሪዱ ድንቅ የአማካይ ስፍራ ተጫዋች ጁድ ቤሊንግሃምም ዛሬ የኛ ቀን አልነበረም፣ እጅግ አስቀያሚ ቀን ነው ያሳለፍነው፣ ነገር ግን ለማክሰኞ ምሽት መዘጋጀት አለብን፣ ዛሬ እንደተጫወት ነው ማክሰኞ የምንጫወት ከሆነ እንሸነፋለን ሲል እንግዲህ ጁድ ቤሊንግሃም ተናግሯል። ማክሰኞ ሁሉም የቡድን አባል ያለውን ይሰጣል፣ ያለን ተስፋ አርሰናልን አሸንፎ ማለፍና ማለፍ ብቻ ነው ሲል እንግዲህ ጁድ ቤሊንግሃም ተናግሯል። በነገራችን ላይ የሪያል ማድሪድ ሁለት ወሳኝ ተጫዋቾች የማክሰኞው ጨዋታ ሊያመልጣቸው እንደሚችል በጉዳት ምክንያት የተለያዩ የአውሮፓ ዘገባዎች እያሳዩ ይገኛሉ። እነዚህም ተጫዋቾች እንግዲህ በአትሌቲኮ ማድሪድ ጨዋታ በጭፈራው ምክንያት ሊቀጣ ይችላል ተብሎ የነበረው ዳኒ ሴባዮስ አንደኛው ሲሆን ዳኒ ሴባዮስ እንግዲህ በገጠመው ጉዳት ምክንያት የአርሰናሉ የማክሰኞ ምሽት የኤምሬትስ ጨዋታ ሊያመልጠው እንደሚችልና ለዛ ዝግጁ እንዳልሆነ እየተነገረ ይገኛል። የዳኒ ሴባዮስ አለመኖር ለሪያል ማድሪድ ምናልባትም ፈተና ሊሆንባቸው እንደሚችል የተገለጸ ሲሆን፣ በሌላ በኩል የሪያል ማድሪድ ወሳኙ ተጫዋች ፌርላን ሜንዲም በጉዳት ምክንያት የአርሰናሉ ጨዋታ እንደሚያልፈው ተረጋግጧል። ፌርላን ሜንዲ እንግዲህ በጉዳት ምክንያት በርካታ የሪያል ማድሪድ ጨዋታዎች በዘንድሮ የውድድር ዓመት ያመለጠው ሲሆን የአርሰናሉ ጨዋታም ሊያመልጠው እንደሚችል ተዘግቧል። ታዲያ ዳኒ ሴባዮስና ፌርላን ሜንዲ በሪያል ማድሪድ በኩል ጨዋታ የሚያመልጣቸው ተጫዋቾች ሲሆኑ ግብ ጠባቂው ቶቢ ኮርቷ ግን ምናልባትም ለመድፈኞቹ የማክሰኞ ጨዋታ የመድረስ እድል እንዳለው ካርሎ አንቸሎቲ ተናግረዋል። አሰልጣኝ ካርሊቶ እንደተናገሩት ከሆነ ዳኒ ሴባዮስና ሜንዲ መድረሳቸው አጠራጣሪ ነው፣ ነገር ግን በእርግጠኝነት ግብ ጠባቂያችን ቶቢ ኮርቷ ለማክሰኞው ፍልሚያ ይደርሳል ሲሉ ተናግረዋል። የመድፈኞቹ አሰልጣኝ ሚኬል አርቴታ በተከላካይ ስፍራ ላይ ምን አይነት ተጫዋቾችን ሊያሰልፉ ይችላሉ የሚለው
የበርካታዎች ጥያቄ ሆኗል። በተለይም እንግዲህ የአርሰናል የቅርብ ጊዜ የታወቀ የተከላካይ ስፍራ አሰላለፍ አለው። ሚኬል አርቴታ እንግዲህ 4-3-3 የእግር ኳስ ፍልስፍናን ያሰላለፍ ፍልስፍናን የሚጠቀሙ አሰልጣኝ ናቸው። ታዲያ በተከላካይ ስፍራ ጁሪየን ቲምበር፣ ጋብሪኤል ማጋሌሽ፣ ዊሊያም ሳሊባ እና ማይልስ ሉዊስ ስኬሊ ሁልጊዜ የሚያሰልፏቸው ቋሚ የተከላካይ ስፍራ ተጫዋቾቻቸው እንደሆኑ ይታወቃሉ። ነገር ግን በአሳዛኝ ሁኔታ ጋብሪኤል ማጋሌሽ ጉዳት ጠመው በኋላ በኤቨርተኑ ጨዋታ ለበርካታ ተጫዋቾቻቸው እረፍት ሰጥተዋል። አንድ የአርሰናል ደጋፊ ከኤቨርተኑ ነጥብ መጣል በኋላ አንድ ሐሳብ ሰጥቶ ነበር። በሚኬል አርቴታ ሐሳብ እስማማለሁ፣ እንኳን ተጫዋቾቻችንን አሳረፉ፣ ምክንያቱም የእንግሊዝ ፕሪሚየር ሊጉ ኦሬዲ ተጠናቋል። ሊቨርፑል በ12 ነጥብ ርቀት እየመራ ነው። ስለዚህ ሊቨርፑል ዋንጫውን አሳክቶታል ብለን መቀበል አለብን። ትኩረታችን ሁሉ ሻምፒዮንስ ሊግ ላይ መሆን አለበት። ስለዚህ ለተጫዋቾች እረፍት መስጠታቸው ትክክለኛ ውሳኔ ነው። በፕሪሚየር ሊጉም ተስፋ መቁረጣቸው ትክክለኛ ውሳኔ ነው ሲል አንድ ኤቨርተን ጉዲሰን ፓርክ ላይ የተገኘ የአርሰናል ደጋፊ ተናግሯል። በዚህ በኤቨርተን ጨዋታ ላይ ጉልበት ከማባከን ይልቅ በሪያል ማድሪዱ ጨዋታ ላይ ያለንን ሁሉ ለመስጠት የተጫዋቾቻችን ማረፍ ወሳኝ ነው ሲል ተናግሯል። በኤቨርተኑ ጨዋታ እንግዲህ አሰልጣኝ ሚኬል አርቴታ በርካታ ተጫዋቾችን አሳርፈዋል። ቡካዮ ሳካ፣ ቶማስ ፓርቴ፣ ማርቲን ኦዲጋርድ እንደዚሁም ደግሞ ማርቲኔሊ፣ ጁሪየን ቲምበር የመሳሰሉ ተጫዋቾች እንግዲህ በኤቨርተኑ ጨዋታ ለበርካታ ሰዓት እረፍት ተሰጥቷቸው ራሳቸውን ሰውነታቸው እንደ አዲስ በሪያል ማድሪድ ጨዋታ እንዲገኝ እረፍት ተሰጥቷቸው ያረፉ ተጫዋቾች ናቸው፣ ከረፍት በኋላ ምንም እንኳን ተቀይረው ቢገቡ። ስለዚህ አርሰናል በሪያል ማድሪዱ ጨዋታ በተከላካይ ስፍራ ማንን ሊጠቀም ይችላል በማጋሌሽ በኩል ተብለው አሰልጣኝ ሚኬል አርቴታ ጥያቄ ቀርቦላቸው ነበረ። አንድ አስደናቂ ነገር ተናግረዋል። ምን ሲሉ ተናገሩ? አሰልጣኝ ሚኬል አርቴታ አውቃለሁ ያለኝ የተከላካይ ስፍራ ተጫዋቾች ቁጥር ውስን ነው፣ የጋብሪኤል ማጋሌሽ ጉዳትም እጅግ የሚያምና ያልጠበቅነው ትልቅ ኪሳራ ነው ሲሉ አሰልጣኝ ሚኬል አርቴታ ተናግረዋል። ከዛ በኋላ ግን የተናገሩት ነገር ምንድነው? እመኑኝ ዲክላን ራይስን በተከላካይ ስፍራነት ላጫውተው እችላለሁ ሲሉ ተናግረዋል። ይህ ነው እንግዲህ በርካቶችን ያስገረመውና እያነጋገረ የሚገኘው ጉዳይ። ታዲያ አሰልጣኝ ሚኬል አርቴታ ምን አሉ? ራይስ ተከላካይ ሆኖ ሊጫወት ይችላል ሲሉ ተናግረዋል። ስፓኒያርዱ አሰልጣኝ በቀጣይ ዲክላን ራይስን በመሃል ተከላካይ ቦታ ሊያጫውቱት እንደሚችሉ የገለጹ ሲሆን ተከላካዮቻቸውን በጉዳት ያጡት አሰልጣኝ ሚኬል አርቴታ የዲክላን ራይስ ተከላካይ ቦታ መጫወት ሊሆን የሚችል ነው ሲሉ ተናግረዋል። ባለፈው ዓመት አጫውቸው አይቼዋለሁ፣ በመሃል ተከላካይ ስፍራ ሲጫወት አውቀዋለሁ፣ አስታውሳለሁ ያሉት ሚኬል አርቴታ እሱን ለማሰለፍ ከተገደድን እንደሚያደርገው አልጠራጠርም ሲሉ እንግዲህ አሰልጣኝ ሚኬል አርቴታ ተናግረዋል። እንግዲህ መድፈኞቹ በሪያል ማድሪድ ጨዋታ ቤን ዋይት፣ ቶማስ ፓርቴ ወይስ ዲክላን ራይስ የትኛውን ተጫዋች በመሃል ስፍራ ላይ ያሰልፉታል የሚለው ጥያቄ ሲሆን በርካቶች ግን እየተስማሙበት የሚገኘው ጉዳይ ወይም ጃኮቭ ኪዮር በመሃል ተከላካይ ስፍራ በኩል ሊገባ ይችላል፣ አሊያም ደግሞ ቤን ዋይት ከዊሊያም ሳሊባ ጋር ሊጣመር ይችላል። እነዚህ አማራጮች የማይሆኑ ከሆነ ቶማስ ፓርቴ ወይም ዲክላን ራይስ በመሃል ተከላካይነት ሊሰለፉ እንደሚችሉ እንግዲህ ተጠቁሟል ማለት ነው። እስኪ የናንተ የተከላካይ ስፍራ ግምት እነማን ሊሆኑ ይችላሉ? ሚኬል አርቴታ የሚጠቀሙት የሚለውን በኮመንት መስጫ ሳጥን ውስጥ አስቀምጡልኝ። እኔ በግሌ አርሰናል በተከላካይ ስፍራ ጁሪየን ቲምበር፣ ዊሊያም ሳሊባ፣ በማጋሌሽ በኩል ቤን ዋይት እና ጁሪየን ቲምበር እንደተለመደው ይሰለፋሉ ብዬ እጠብቃለሁ። ይህንን እንግዲህ በማክሰኞ ምሽት ጨዋታ የምንመለከተው ነው። ውድ አድማጭ ተመልካቾቼ የዕለቱን ወሳኝ መረጃ ወደ እናንተ አደረስኩኝ። አብርሃም ፍቅሬ ነበርኩ። ለቻናሌ አዲስ የሆናችሁ የደወል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ከሀገር ውስጥ ከሀገር ውጭም ስለምትከታተሉኝ ከልብ እያመሰገንኩኝ በሌላ መረጃ በሌላ ጥንክር እስከምንገናኝ ሰላም ተመኘሁላችሁ።